ምን አይነት ጨዋታ ነው በእናትህ ማሬስካ? ዛሬ ማለት ራስ ምታት የሆነ ጨዋታ ነው ያስመለከትከን። አራት አያችኋ። ለዚህ ነው ሪስክ የሚወስድ ጨዋታ የሚያስፈልገው። ለዚህ ነው ቡድን ውስጥ በቃ ቸርኪ መቀመጥ የለበት። ልጁ ቴክኒካል ነው። በቃ በጣም ቻንስ ክሬት ይፈጥራል ምናምን ነገር ሪስክ ይወስዳል፣ አይፈራም። ድሪብል አድርጎ አሁን ያገባውን ኳስ ያጋችሁታል። ማጋሪሽ ላይ ያደረገው ደደብ ነው ያደርጋችሁታል። ማንም እሱን አያደርግም ከቸርኪ ውጪ። ከዛ እነሱ ደግሞ መጥፎ የሆነ ቅጣት ምት ዳናሩማ የመሰለ ግዙፍ በረኛ ላይ ያንን ኳስ አገቡት። ከዛ ቸርኪ መች ይሰማል አባቴ 3-1። ከዛ ሮቦቱ ደግሞ ሃላንድ 2 ጎል፣ ቸርኪ 2 ጎል፣ ፎደን 2 አሲስት። እግዚአብሔር የሚገርም ፐርፎርማንስ። ፎደን ግን አንዳንድ ኳስ በጣም ሲስት ነበረ። አንድ ደግሞ መወራት ያለበት ለዚህ ጨዋታ ላይ ማለት ነው አንደርሰን የሚገርም ፐርፎርማንስ ነው ዛሬ ያሳየኸው። እግዚአብሔርን በቃ እኔ ቡድኔ ዛሬ ኡፍ የሚያስብል እንዲ ዊንገር ላይ ራሱ እንዲ ማን አድንቄ ማን ልጨር። እግዚአብሔር አሁን የሊጉ መሪ ሆነናል ማለት ነው። እንቀጥላለን። ምን አይነት ዊን ነው በእናት ዘንድሮ የምንፎካከር ነው እያላችሁን ያላችሁት ምንድነው? አልገባኝም። ምን አይነት መልእክት ነው ይሄ? ገብቶሃል? ቸርኪን 10 ቁጥር ላይ ሲያስገባው ምን አንተ ሰውዬ ጤነኛ አይደለም። እናቴ ትሙት። ምን አይነት የመጀመሪያውን ጎል አይታችኋል? ኳስ ውስጥ እንዲ ምናምን አናረገው። ኳሱ ቶሚያሱ ሲያልፍበት የኛ የቅድሞ ተጫዋች እኮ እንዴት አባት ብደፍረኝ ነው እንደዚህ አሳያለሁ። እሱን ተውና ማለት ነው ሃላንድ ይቅርታ መጠየቅ እፈልጋለሁ። ገብቶሃል አይደል ማለት ነው። ጸጉሩን ተቆርጧል ሃላንድ ትንሽ እንትን ማኔ ሰውዬ እግሩን ካልተቆረጠ በስተቀር ጎል ከማግባት አያቆም። ገብቶሃል? ኤርሊንግ ሃላንድ ማለት እግሩን ካላነሳበት በስተቀር ጎል ከማግባት ምንም አይመለስም። ምን አይነት ሰው ነው ማለት 2 ጎል አግብቷል ዛሬ ማለት ነው። ክሪስታል ፓላስን ካጫወትኩ ሃላንድ ይገላችኋል። ገብቶሃል? ቦዲ ማለት ነው ተቀይሮ ከገባው በኋላ አሪፍ እንቅስቃሴ ነው ያደረገው። ገብቷችኋል አይደል ማለት ነው። ማድረግ ያለበት አንደርሰንና እሱን አጫውቶ ከዛ በኋላ ኦራይሊን ቦታው ላይ ገብቶሃል? ምን አይነት አጫውት ነው የሚሆነው እንደዛ ከሆነ ገብቷችኋል? ሲቲ ትንሽ ለማስፈራት ይሞክራል ማለት ነው። ግን ምን እንደሚያናድር ታውቃለህ? ሰኞ ስቴትመንት የሆነ ዊን ለአስቶን ቪላ እንሰጠዋለን። ስቴትመንት ማለት ነው ፕሪሚየር ሊጉ ላይ እንጽፍበታለን። እንደዚህ ድምቅ አድርጌ ጽፍበት ዘንድሮ እንዳትመጡ ከ95 በላይ ነው ማመጣው ብዬ ጽፍበታል። ያው አሪፍ ነው የጨዋታችሁ ጨዋታ ይመጃጁ። ፈላው አልበዛም። ምን 4 ጎል አለ ስለ ይሄ ምንድነው አሁን ምን ማለት ቸርኪ ያስቆጠረውን ጎል አይታል። ማንዬ በቀኝ እግሩ ምን አይነት ስትራይክ ማን እንደ ስለ ቸርኪን ካሁን በኋላ ቤንች ላይ እንዳታስቀምጠው ማለት ከዋጋ ትከፍላለህ። ማንዬ ጀለስ ይችላል ነው ምልህ። እውነተኛ እሱ ቁጥር እሱና አንደርሰን ያሉት መሀል ሜዳው ላይ በቃ ገባ አይደለ እንዳለ ሸጣችሁ ጨርሳችሁታል። ቸርኪ አለ ሃላንድ ነው ገባ አይደል? ጨዋታው ሙሉ ላይ ላትል ይችላል። ጎል ያስቆጠረ 2 ጎል ነው ያስቆጠረው እሱ ራሱ እና እንዲህ በዛ ማድረጉ ይሻላል። እኛም በዚህ ስታይል እንምጣ። ጠብቁኝ ነው ማለት ጠብቀኝ። ኤኒዌይስ ይሄ ነገር ያሰጋል። እንዳለ ተኝተዋል እኮ እኛ ምን ቤት ነን? እነሱ በጠዋት እኮ በሃይላይት እኮ ነው ቪዲዮ ቢሰሩልን። ምን ቤት ነን? እስካሁን ሰዓት ነው ቆይ። ኧረ ቸርኪ በስመ አብ። ኧረ ጨካኝ ነን። ኧረ አይደረግም እንደዚህ። ሴልኸርስት ፓርክ ላይ ሄደን ክሪስታል ፓላስን 4-1 3-0 ከአርሰናል ስንሸነፍ የታላችሁ ኦል ደ ዳውተርስ የታላችሁ የጠረጠራችሁ? ኧረ ሲቲ ገና አላለቀም ሲዝኑ አውቃለሁ፣ ግን አታካችን ዴድሊ ነው ዴድሊ። ኧረ በስመ አብ። እኔ ባላወራለት ይቆጨኝ ገና 30 ሚሊዮን ሲፈርም ድሮ ገና ባላወራለት ይቆጨኝ ነበር። 2-1 ከሆንን በኋላ ማለት ነው ጫና ውስጥ ገብተን ነበረ። ከጫናው 3-1 አድርጎ የገላገለን እሱ ነው። በስመ አብ ፈርቼ ነበር። ምንም ይሄ ጫና የሌለበት እዛ የአርሰናል ዲፌንስ ሰባብሮ እነ ጋብሪኤል ምናምን አጋድሞ ያገባው ራያን ቸርኪ አለው ብሎናል። ባለፈው ከቦርንማውዝ ገብቶ ለኢንዞ ማሬስካ ያሳያት ነገር ዛሬ ቀጥታ ወደ ስታርቲንግ 11ኑ ደቅ ከዛ ሰርቶ የወጣውን አይታል። ፎደን ራሱ ብዙ ኳሶችን እየሳተ የነበረ ቢሆንም 2 አሲስት ይዞ ወጥቷል። አሁን ደግሞ ወደ ኮንፊደንሱ መመለሻ ጊዜ ነው። ኒኮ ራይሊ ምን አይነት ተጫዋቾቻችን ሁሉም ከሞላ ጎደል አንደኛ ኤሊዮት አንደርሰን ደሙን ነው የሚሰጠው። በስመ አብ ከኳሱ ውጪ እና ደሞ አርተንን ምናምን እያጋደመ ነበረ ኳስ ሲቀበላቸው የነበረው ሲቀማ ፓስ ያደርግ ለፎደን ያደረገለት ፓስ ራሱ ብቻ ተውት። ይሄ ለራሱ ለብቻው ቪዲዮ ምናምን ነው የሚያስፈልገው። ራያን ቸርኪ ሃላንድ በመላጣው አግብቶ መላጣዋን አሽቷታል። እንግዲህ ባርኮታል። ሴም ሃላንድ አባቴ ቺፕ ቴስታውን ራሱ እኔ አገጫጩን ራሱ እንዴት እንደሚችልበት አላውቅም። እኔ እንዲህ ወርውረው ብባል አልወረውረውም እሱ እንደሚገጨው በጣም ነው ምንችለው። ጎል ዲፍረንሳችን 4 ንጹህ አንደኛ ወደ መሪና ወደ ቦታችን ተመልሰን። ጸጉር የለኝም ችግር የለውም። በርናንዶ ሲልቫ የለኝም ችግር የለውም። ሮድሪም የለኝም ችግር የለውም እያለን ነው ማንቸስተር ሲቲ። ምን አይነት ፐርፎርማንስ ነው? ምን አይነት 5 ስታር ፐርፎርማንስ ነው? ክሪስታል ፓላስን ሜዳው ላይ ሄደው ወቀጡት። ሃላንድ ኖ ፕሮብሌም ኖ ሄር ኖ ፕሮብሌም እያለ ነው። አሁንም የሊጉ ምርጡ አጥቂ መሆኑን እያሳየ ይገኛል። ራያን ቸርኪ ማጂክ ጋይስ ኢማጂን ማንቸስተር ሲቲ ራያን ቸርኪን ትቶ ፍሎሪያን ቨርትዝን የማስፈረም
ቻንስ ነበረው። ኢማጀን 130 አውጥተህ ቪርትዝን አስፈረመ ቢሆን ኖሮ። ጀለስ በጣም ማጂሻን ነው ዘንድሮ። አሲስቱ ላይ ቼርኪ ብዙ የሚገፋበት ይመስለኛል ጋይስ። በቃ ሪከርድ የመስበሩላ ቻንስ አለው። ሌላው ሳላነሳው እማላልፈው ተጫዋች ኒኮ ኦራይሊ ጋዴም እንዴት አባቱ ነው የሚችለው? ከአምና ጀምሮ ነግሬያችኋለሁ ስለ ኦራይሊ ያለኝ ነገር። በቃ የሚገርም አይነት ተጫዋች ነው። ዛሬም እንዳሻው ሲጫወት ነበረ። በቃ እንዳሻው በጣም ነፃ ሚና እንደተሰጠው ያስታውቃል። የሚገርም 5 ስታር ፐርፎርማንስ ማንሲቲ። ማንቸስተር ሲቲ 4 ክሪስታል ፓላስ 1። በስመ አብ ምን አይነት ጌም ነው ያየነው! በኢየሱስ ክርስቶስ ምን አይነት ቅጣት ምት ነው ክሪስታል ፓላሶች ያገቡት! ቼርኪ ምን አይነት ጎል ነው ያገባው! ቼርኪ ምን እየሆነ ነው? ቆይ ባለፈው ተቀይሮ ገብቶ እንደዛ ያያችሁት፣ አሁን ደግሞ ምን አይነት 2 ጎል እንዳገባ እንዲህ! አረ ይሄ ልጅ በዚህ ቀጠለ ያሰጋናል፣ ለሊጋችን ያሰጋዋል። ግባለት ይላል። በእናት የኔ ማን ሲቲ አለቀለት ነው ያልከኝ? ሲቲ አለቀለት። ቻምፒዮንስ ሊግ ራሱ አትገባም ነው ያልከኝ? ጋርዲዮላ ስለሄደ አለቀለት። እኔን አታቀኝም። ሊግ በተለያየ አሰልጣኝ ረግጬ ገዝቼዋለሁ። አሁን ኢትስ ማሬስካ ታይም። በስመ አብ ምን አይነት ፐርፎርማንስ ነበር! በጣም እኔ የሆነ ለማካበል ለመጎረር አይደለም፣ ግን ሲቲ ከጋር